وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف المرسلين وعلى آله وصحبه أجمعين. ፍጥር የሚባለው የምናወጣቸው ዘካተል ፍጥር ደሃዎቹ ጋር ቶሎ ብሎ ከዒድ በፊት ዳራችንና ለምን ብቻ እንጨርሳለን እንሳተማለን ብሎ በሽማ የተጀመረና ከመንግስት የተረከቡ መሆኑን በዚህ አጋጣሚ ነው። አላሁ አክበር አላሁ አክበር። ስለዚህ ለነሱ በዚህ በረመዳን እጅ ላይ ዳዕዋ ያደርጉ አደራ እያልኩኝ ሀገራችን የሰላም የብልጽግና የእድገት የአንድነት አላህ ያድርግላቸው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። الله أكبر الله أكبر الله أكبر الله أكبر. أشهد أن لا إله إلا الله. أشهد أن لا إله إلا الله. أشهد أن محمدا رسول الله. أشهد أن محمد رسول الله. حي على الصلاة. حي على الصلاة. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف المرسلين وعلى آله وصحبه أجمعين. أما بعد. ሀገር ማልማት፣ ሀገር ማሳደግ፣ የሀገር ሰላም መጠበቅ፣ የሀገር ብልጽግና ላይ መሳተፍና የሀገር ጉዳይ በግንባር ቀደምትነት እንደሚያገባን አውቀን ሀገራችንንም ማገልገል ይኖርብናል። ለሀገራችን መስራት ይኖርብናል። ከአልባሌ ቦታ፣ ከአልባሌ ስራ፣ ከአልባሌ ተግባር ወጥተን በአንድነት ሃይማኖታችን ብቻ ሳይሆን ሀገራችንን ማገልገል እንዳለብን ጥሪ እያስተላለፍኩን በመጨረሻ ላይ እኛ በዚህ ሀገር ላይ በምንኖርበት ሰዓት ሀገር የሁላችንም ነው። ሀገር የጋራችን ነው። ኢትዮጵያ ብዙ ብሔር ብሔረሰቦች የሚኖሩባት እንደዚሁም ብዙ ሃይማኖቶች የሚኖሩባት ሀገር ናት። በዚህ ሀገራችን ላይ ከመቻቻል አልፈን ተጋግዘን ተረዳድተን በአንድነት ሀገራችንን ማልማት እንደምኖርብን ይህንን ማሳሰብ እፈልጋለሁ። እኛ እንደ ኢትዮጵያ ሙስሊም ወጣቶች ካውንስል ከሁሉም ሃይማኖቶች ጋር ከሁሉም ኢትዮጵያ ውስጥ ከሚኖሩ ድርጅቶችና ማህበራቶች ጋር በሀገራችን ጉዳይ ሕገ መንግሥቱ በፈቀደውና የጠቅላይ ምክር ቤቱ መስመር በያዘ መስመር ላይ አብረን ተጋግዘን ሀገራችን ለማልማት ሀገራችን ለማበልጸግ ዝግጁ መሆናችንን ከወዲሁ ላስተላልፍላችሁ እፈልጋለሁ። መጨረሻ ላይ ያ ኡመተል ኢስላም ያ ሸባበል ኢስላም ከዚህ በኋላ ሙስሊሙ ኡማ አንገቱን የሚደፋበት ጊዜ ለአንዴና ለመጨረሻ ጊዜ አብቅቷል። አላሁ አክበር አላሁ አክበር። ፈቁጢዐ ዳቢሩ ልቀውሚ አለዚነ ዘለሙ ወልሐምዱ ሊላሂ ረቢል ዓለሚን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።
ቀደም ሲል መልእክታቸውን ያስተላለፉልን የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዚደንት ኡስታዝ ሃይደር ከድር ነበሩ። ቀጣዩን ፕሮግራም ከማካሄዳችን በፊት ማሳሰቢያዎች አሉን። ማሳሰቢያዎቹ እዚህ አደባባዩ ዙሪያ ነፃ የሕክምና አገልግሎት እየሰጠ የሚገኝ የአፍራን ሆስፒታል የሕክምና ቡድን ስላለ ማንኛውም የጤና እክል ከገጠማችሁ በነፃ መታከም የምትችሉ መሆኑን፣ ሌላው ቀደም ሲልም በተደጋጋሚ እንዳሳወቅነው አሁንም እጅግ በርካታ የሆነ ማህበረሰብ ወደዚህ አደባባይ እየመጣ ይገኛል። ለሁሉም የሚሆን የፍጡር የምግብም ሆነ የመጠጥ አቅርቦት አለ። ሁላችሁም አስተባባሪዎች እና የጸጥታ አካላት በሚሰጧችሁ ትዕዛዝ መሰረት ቦታቸውን ይዛችሁ በመቀመጥ ይህንን ተደራሽ እንዲሆን እንድታግዙ እንጠይቃለን። በተጨማሪም ከአንድ በላይ ከራሳችን በላይ የሆነ ይዘን ሌላ ወንድማችን እህታችንን በጣም ቸርነታቸው ደግሞ የሚበዛ እጅግ ቸር የሚሆኑ የበለጠ በዚህ ረመዳን እንደሆኑ ነቢያችን ሰለላሁ ዐለይሂ ወሰለም ስለነገሩን ሁላችንም አብረን እንድንበላና እንድንጠጣ በተለይ በዚህ በረመዳን ውስጥ እንዳይራቡ፣ እንዳይራቆቱ፣ እንዳይቸገሩ አብረን እንድንበላ አደራ እያልኩኝ በዚህ ፍጥር የሚባለው የምናወጣቸው ዘካተል ፍጥር ደሃዎቹ በቶሎ ብሎ ከዒድ በፊት ደርሶ ከዒድ በፊት ማለት በረመዳን ውስጥ ሳይሆን ረመዳን ሊወጣ 2 ቀን 1 ቀን ሲቀረው ምስኪኖቹ ጋር ደርሶ ከራሳቸውም ኢፍጣር እንዲያወጡና እኛ ተደስተን ዒዱን እንደምንውል ሁሉ እነሱም በደስታ ዒዳችን ከኛ ጋር እንዲውሉ በያላችሁበት በኢትዮጵያ ደረጃ እንድትሰሩበት አደራ ለማለት እወዳለሁ። በስተመጨረሻ ያለንበት ወቅታዊ ሁኔታ እንደምታውቁት ሀገራዊ ምርጫ ነው። መንግስታችን ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ታሪካዊ ምርጫ በሰራበት ወቅት ታሪካዊ ምርጫ ባደረገበት ወቅት መንግስታችን በተለይ ጸጥታ ኃይል ሙሉ ለሙሉ ወቅቱን አቅሙን ሰጥቶ ከኛ ጋር በመቆሙ ምርጫችን ፍትሃዊና ሰላማዊ ሆኖ እዚህ ደረጃ በመድረሳችን የሁላችንም ትውስታ ነውና፣ ስለዚህ ይህ መንግስት እንዲህ ያለ ቀና በመሆኑ እኛም እንግዲህ ወቅቱ በአዛንና በኢቃም መካከል እንዲሁም ጾማችንን እየፈታን ያለንበት ሰዓት ነው። ስለዚህ ይህ ሰዓት ደግሞ ዱዓ የሚወደድበት ሰዓት ነው። የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በድርዲን ዱዓ ያደርጉልናል። እሳቸውን ተከትለን ሁላችንም ዱዓ እንድናደርግ እጋብዛለሁ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله اللهم يا خالق الفرقان ومنزل القرآن بالحكمة والبيان بارك اللهم لنا في شهر رمضان وعيد اللهم علينا سنين بعد سنين وعواما بعد أعوام
بخير وعافية يا رب العالمين. اللهم إنك عفو كريم تحب العفو فاعف عنا. اللهم إن لك في هذه الليلة المباركة من شهر رمضان وتقع وتلقى ونقزع ومنع من النار. اللهم اجعلنا من وثقائك وتلقائك ونقزائك من النار. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ሀገራችንን አማን አላህ ያርግልን። ኢትዮጵያን ሰላም አላህ ያርግልን። መንግስታችንን ሰላም አላህ ያርግልን። ህዝቡን አማን አላህ ያርግልን። ለሀገር የማይበጀውን አደብ አላህ ይስጥልን። ዓለምንም ውጣ ውረድ ሀብቃችንን በሰላም በደስታ የባህር በራሽንን አላህ ይመልስልን። አላህ ይመልስልን። መንግስታችን ተናግሮ ያልጀመረው ጀምሮ ያልጨረሰው የለምና የባህር በራሽንን ዓለምንም ውጣ ውረድ በሰላም በፍቅር አላህ ይመልስልን። ልማታችንን ዘላቂ አላህ ያርግልን። ሰላም ዘላቂ አላህ ያርግልን። ዓለምን ሁላ ሰላም አላህ ያርግልን። በየሀገሩ የሚሰማውን ደም መፋሰስ አላህ በቃ አላህ ይበለው። በዚህ ረመዳን በሚወርደው ኸይራት ይሁንበት። ከሀገር ኢትዮጵያ ጀምሮ ሁሉ ዓለም ሰላም አላህ ያርግልን። አማን አላህ ያርግልን። አማን አላህ ያርግልን። አማን አላህ ያርግልን። መንግስታችንን ህዝባችንን አማን አላህ ያርገው። ኢትዮጵያ ድሮም የሁሉም ፈርቀዳጅ ናት። የሰላሙም የአማኑም ፈርቀዳጅ አላህ ያርጋት። والحمد لله رب العالمين وآخر دعوانا أن الحمد لله رب العالمين. اللهم صل